መልካም ዜና አለን። thedeeperwalk.com ኤልሳና ዘላለም ተባረኩ። እግዚአብሔር እናመሰግናለን። መኃልየ መኃልይን ምዕራፍ 1 ቁጥር 1 ጀምሮ እያንዳንዷን ቁጥር እየበታተንን ተመልክተናል በጥልቀት። አሁን ደግሞ ምዕራፍ 2 ቁጥር 8 ጀምሮ ሁለተኛው ሲን ላይ ነው ማለት ነው። በወፍ በረር ፈጠን ፈጠን ብለን እንመለከታለን። ዛሬ የምንመለከተው ምዕራፍ 2 ከቁጥር 8 ጀምሮ እስከ 13 ያሉትን ቁጥሮች ፈጠን ፈጠን ብለን እንመልከት። እንግዲህ የመጀመሪያው ክፍል ስለመቀመጥ ነው። ይሄኛው ክፍል ደግሞ ስለመሄድ ነው። እነሆ የውዴ ቃል በተራሮች ላይ ሲዘልል በኮረብታዎችም ላይ ሲወረወር ይመጣል ትላለች። አያችሁ፣ በመጀመሪያው ሴሽን ላይ ኢየሱስ በአብ ቀኝ ተቀመጠ፣ እኛም ከእርሱ ጋር በአብ ቀኝ በሰማያዊ ስፍራ ተቀመጥን። የክርስትናን ሕይወት የጀመርነው በመቀመጥ ነው፣ በማረፍ ነው። ኢየሱስ ክርስቶስ ተቀመጠ በአብ ቀኝ፣ እኛም እርሱ ባለበት አለን፣ ተቀመጥን። ዛሬ የምናየው ግን ለየት ያለ ነው። እኛም ኢየሱስም በሰማያዊ ስፍራ እንደተቀመጥን ነው ያየነው። ዛሬ ደግሞ በዚህኛው ክፍል ላይ የምናየው እኛም ኢየሱስም በምድር ላይ ስንንቀሳቀስ እንመለከታለን። ከመቀመጥ አልፈን ወደ አገልግሎት እንገባለን። ብዙ ጊዜ እንጸልያለን። የእኛ ጩኸት ወደ ሰማይ ይሄዳል። እግዚአብሔርን እንዲያርግ እንለዋለን። እግዚአብሔርን እንዲስራ እንለዋለን። እግዚአብሔር ይሰማናል። ሁል ጊዜ ጩኸታችን ወደ እግዚአብሔር ይሄዳል። በዚህ ክፍል ግን የውዴ ቃል ይመጣል አለች። እንዴት እያለ ነው የሚመጣው? ተራሮችን እየዘለለ በኮረብቶች ላይ እየተወረወረ ቻሌንጁን አልፎ እኛ ከባድ ነው የምንላቸውን በፊታችን የተደቀኑትን ተራሮች ላይ የሚያስቅ ቃል፣ የውዴ ቃል፣ የጌታ ቃል ወደኛ ይመጣል። ጌታ እንግዲህ ወደዚህ ፌስ ሲያስገባን በዚህ ነው የሚጀምረው። ቃሉን እየላከ ወደ እምነት ውስጥ ይከተናል። ቃሉን እየላከ ኦብስታክሎቹ ላይ ፎከስ አድርገን ጌታዊን ተራራ ወደዛ ውሰድልን እያልን በምንጮህበት ጊዜ እዛ ተራራ ላይ እየዘለለ የሚመጣ የውዴ ቃል ደግሞ ወደኛ ይመጣል። ያ ብቻ አይደለም። ውዴ ሚዳቋን ወይም የዋላን እምቦሳ ይመስላል። እነሆ በመስኮቶች ሲጎበኝ በዓይነ ርግብም ሲመለከት እርሱ ከቅጥራችን በኋላ ቆሟል። ጌታ ከተፍ እኛ ወዳለንበት ቦታ ድምፁን ብቻ አይደለም የላከው፣ እርሱም ወደኛ መጣ። ጌታ ቅርብ ነው። ሩቅ ሆኖ የማይደረስበት የማይሰማን የሚመስለን ጊዜ አልፎ ዛሬ ደግሞ ጌታን ዓይናችን አይታው በእውነት ከኔ ጋር ነው፣ ነፍሴም ታውቀዋለች የማለት እድልና ጊዜ ጌታ ይሰጠናል። በዚህ ጊዜ እንዲህ ይላል፣ ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ። ከመቀመጥ ወደ መነሳት ልንዛወር ነው። ተነሽ። እረፍት ሆኖልን በክርስቶስ ኢየሱስ ስራችን ተሰርቶልን ያለምንም ፐርፎርማንስ ሞገስ አግኝተን አፕሩቫል አግኝተን አክሰፕታንስ አግኝተን ልጅ ሆነን ጌታ በማይለዋወጥ ፍቅሩ ወዶን ምንም ሳናደርግ ምንም አታድርጉ ብሎን ቁጭ ካልንበት አሁን ደግሞ ተነሽ፣ አሁን ብቻሽን አይደለም ከኔ ጋር ነይ ይላል። ውበቴ ሆይ ነይ። ኢንቪቴሽን መጣ። ያሁኑ አገልግሎት ወይም ስራ ለየት ያለ ነው። በኢንቪቴሽን የመጣ ነው። ለመዳን ሳይሆን ፌቨር ለማግኘት ሳይሆን በጌታ ዘንድ ለመወደድ ሳይሆን ጌታ ራሱ ወደኛ መጣና ተነሽ አለ። ነይ ወደ እኔ ይላል። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ፣ የቁሬውም ቃል በምድራችን ተሰማ። በለሱ ጎመራ፣ ወይኖችም አበቡ፣
መዓዛቸውን ሰጡ። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ። አለፈ። የመጀመሪያው ሲል ላይ ሄደን ስናይ ትንከራተት ነበር። የራሴን የወይን ቦታ አልጠበቅኩም፣ ፀሐዩ አቃጠለኝ፣ ጥቁር ነኝ አትዩኝ። መከራዋን አይታለች፣ ተንከራታለች። አገልግሎት ብላ መከራዋን እኛም እንደዚህ ሆነን አገልግሎት ብለን ለፋን። ቤታችንን ትተን ልጆቻችንን ትተን ስንቱ ነው የተንከራተተው። በአገልግሎት ስም ለእግዚአብሔር ብሎ ስንቱ ጎደለ። ከዛ ጌታ ማርታ ማርታ የሚያስፈልገው እኮ ጥቂት ነው ብሎ ለማርያም እንደመሰከረ ጌታ ረድቶን ቁጭ ማለት ጀመርን። በእግሩ ስር መቀመጥ ጀመርን። ፐርፎርም መደረግ የሌለበት እንደሆነ ገባን። ጌታ እኮ እንዲሁ ነው የወደደን። ጌታ እንዲሁ ነው የሾመን። ጌታ እንዲሁ ነው የቀባን። ሰዓቱ ሲሞላ አሁን ደግሞ ተነሻለ። አለፈ ያ ክረምት፣ ያ ውጣ ውረድ፣ ያ የፀሐይ ቃጠሎ አለፈ። አሁን የዜማ ጊዜ ደረሰ። ደስ ያለው ይዘምር። የድል መዝሙር፣ የድል ጊዜ መጣ። የሥራ ጊዜ መጣ። አበባ ተገለጠ፣ ክብር ተገለጠ፣ የሚያምር ነገር ተገለጠ። ዜማ ተሰማ፣ መዓዛ ወጣ። ውበቴ ይላል ደግሞ፣ ውበቴ ሆይ ነይ። አያችሁ፣ በክርስቶስ እግር ስር ተቀምጣ እርሱን መስማት ሆኖላት ከእርሱ ጋር እረፍት አድርጋ እርሱን መምሰል ቻለች። ውበቷ እሱ ነው። ውበታችን ክርስቶስ ነው። ለዚህ ነው ጳውሎስ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። until Christ is formed in you። ክርስቶስን እንደመመሰል እኔን ምሰሉ ያለ ሰው ነው። ምንድን ነው የሚለው? ክርስቶስ በእናንተ ውስጥ እስኪሳል until he is formed in you፣ until ክርስቶስን እስካይ ድረስ በእናንተ ውስጥ ምጥ ይዞኛል። እዛ ላይ ተደረሰች። ውበት ያላት ራሱን አየ በሷ ውስጥ። ነይ ተጠራች። this is በመንፈስ መመላለስ ነው። አገልግሎት ማለት በኢንቪቴሽን ነው። አንደኛ ለብቻ አይሮጥም፣ ሁለተኛ የፈለግነውን አናደርግም። we go in step with the spirit። በመንፈስ መመላለስ ነው። ነይ ተባል። we walk with him one step at a time። በጎቼ ድምፄን ይሰማሉ ይከተሉኝማል ይላል። we hear his voice። አሁን እርሱን ሰምተን ነው የምንከተለው። አርጉ ያለ ጥሩ ነገር ስለሆነ አናደርግም። ለመሞገስ አናደርግም። ኢምፕረስ ለማድረግ አናደርግም። ለእግዚአብሔር ክሬዲት እንዲቆጥርልን ምንም አናደርግም። አሁን የምናደርገው ነገር ሁሉ በመንፈስ በመመራት ነው። we have the invitation። ነይ ከኔ ጋር። መንፈስ ቅዱስ በስራ ላይ ነው፣ ይጠራናል። እኛ ብዙ ጸለይን፣ የእግዚአብሔር ክንዶች ተነስ ብለን ጸለይን። አሁን ደግሞ የጌታ ድምፅ ወደኛ ይመጣል። የውዴ ቃል ይመጣል። አናውንስ ያደርጋል። እየመጣው ነኝ ብሎ አናውንስ ያደርጋል። በእምነት ያነቃቃናል። ተራራውን ኮረብታውን ሁሉ እንደሌሉ አድርጎ የሚያስቆጥር እምነት እኛ ውስጥ ይጨምራል። ብዙም ሳይቆይ ከተፍ ይላል። ጌታ ሙቭ ሲያደርግ እናያለን። ክብሩን ማየት እንጀምራለን። የደስታ ዘይት በልባችን ይፈሳል። መልካም ቃና ምስጋና ካፋችን ይወጣል። ነገሮች ሁሉ አፌክት አያደርጉንም። ምክንያቱም በውስጣችን ሌላ ዓለም እየተሰራ ነው። ሌላ ህይወት እየተሰራ ነው። ድምፁን እየሰማን ነው። we have the awareness now። ማየት ሆኖልናል። ከኛ ጋር ሆኗል። ጌታ ተነሽ የምንባልበት ሰዓት፣ ለሥራ የምንጠራበት ሰዓት ደረሰ። ማን ይሄድልናል የሚለው ድምፅ ላይ ደረስን። አሁን ታዲያ እንደ ድሮ አንሮጥም። እንደ ድሮ ከሰው ጋር እየተፎካከርን
ከሰው ጋር እየተቀናናን እየተጣላን በእግዚአብሔር ስም ቤተ ክርስቲያን ውስጥ እንደሱ አይደለም፣ አንከፋፈልም። አሁን በመንፈስ ነው የምንመራው። አንዱ መንፈስ ነው የሚያቀናጀን። አንዱ መንፈስ ነው እኔ ወንድሜ ከኔ ይሻላል እያሰኘ ብዬ እንድንቀባበል እያደረገ በፍቅር እያቆራኘ በመንፈስ ቅዱስ ሪትም ጩኸት አይደለም። አሁን ኮንዳክተር አለ። ሙዚቀኞች የተለያየ መሳሪያ ይዘው ኮንዳክተሩ ነው ሲምፎናይዝ አድርገው ሃርመናይዝ አድርገው ምን የመሰለ ሙዚቃ የሚያወጡት። መንፈስ ቅዱስ በመካከላችን ነው። አንድ መሳሪያ ይዤ ብቻዬን አልጮህም። ጊታሩ ለብቻው እንደፈለገ አይደለም የምንጫወተው። መንፈስ ቅዱስ ነው ኮንዳክት የሚያደርገው። መንፈስ ቅዱስን ነው የምንሰማው። በመንፈስ ቅዱስ ነው የምንመራው። ደስ አይልም? መጣ ጌታ ወደኛ። ሰዓቱ ሲሞላ ጌታ ወደኛ ይመጣል። ቃሉን ሲልክልን እንደሚመጣ እንወቅ። ድምፁን መስማት ከጀመርን ነገር አለ። ጌታ ከኛ ጋር ነው እና በዚህ እንጽናና። መኃልየን እንቀጥላለን። በፍጥነት ነው የምንሄደው። እንደ በፊቱ እንደ መጀመሪያው ክፍል በቀስታ አንዷን ጥቅስ እየመረመርን በጥልቀት አናይም። ፈጠን ብለን እንሄዳለን። የበፊቱን ትምህርት ማየት ከፈለግን ፕሌይሊስት ላይ አለ። ተባረኩ። በኢየሱስ ስም አሜን።